ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ከረማችሁ? ዛሬ እንግዲህ ለመጀመሪያ ጊዜ ቴሌግራም እንዴት አድርጋችሁ እንደምትከፍቱ ነው ማሳያችሁ። ቴሌግራም ለመክፈት አካውንት ይፈልጋል። አካውንት ከሌላችሁ ሴቲንግ ውስጥ ገብታችሁ ወይም ፕሌይ ስቶር ነክታችሁ አካውንት መክፈት ትችላላችሁ። እንግዲህ በመጀመሪያ ፕሌይ ስቶር ላይ ከገባችሁ በኋላ የሰርች ባሩ ላይ ቴሌግራም ብላችሁ ትጽፋላችሁ። ቴሌግራም ብላችሁ ጽፉ። እንግዲህ ከዚህ በፊት አወርዳችሁ ከሆነ ኦፕን ነው የሚላችሁ፣ ካልሆነ ኢንስቶል ታደርጉታላችሁ ማለት ነው። ከዛ በቀጥታ ኦፕን ስለው ልክ እንደምጣ ስታርት በተን ትመጣልኛለች። እሷን አንዴ ክሊክ አደርጋለሁ። ስልክ ቁጥር በፊት መለያ ሀገራችሁ የምትኖሩበት ሀገር መለያ ኮድ ይፈልጋል። መለያ ኮዱን ስታስገቡለት አገሩን ይመርጥላችኋል ወይም አገሩን ያመጣላችኋል። ከዛ 07 ዛሬ እንግዲህ በሳፋሪኮም ስለሆነ 07 ብዬ ነው የምጀምረው። ከዛ ሙሉ ስልክ ቁጥራችሁን ካስገባችሁ በኋላ ስታርት ወይ ቀስት ምልክቷን አንዴ ክሊክ ታደርጓታላችሁ። ልክ ክሊክ ስታደርጓት ትክክል ናችሁ ይላችኋል። የስ ትሉታላችሁ። ካልሆነ ኤዲት የሚለውን ነክታችሁ ቁጥራችሁን ድጋሚ ማስተካከል ትችላላችሁ። ልክ እንደዚህ ከነካችሁ በኋላ እንግዲህ ኢሜይላችሁን እንድታስገቡ ያስገድዳችኋል ማለት ነው። ምርጫ አይደለም፣ ይሄ ግዳጅ ስለሆነ ኢሜይል ግድ ስለሆነ ማለት ነው። ከዛ ኢሜይላችሁን እንግዲህ ከስር ያለችዋን ሳይኒን ዊዝ ጉግል የምትለውን ከነካችሁ በኋላ ኢሜይል ብዙ ካላችሁ ያስመረጣችኋል፣ ከሌላችሁ አድ ይላችኋል። እንግዲህ ያላችሁን ትመርጡላታላችሁ። ካልሆነ ደግሞ አድ አርግታችሁ እንደ አዲስ መክፈት ትችላላችሁ እዚሁ ጋር ማለት ነው። ከዛ በቀጥታ እንግዲህ ሜሴጅ 4 ዲጂት ኮድ ይልክላችኋል። ደውሎ ሊነግሯችሁ ይችላል፣ አለበለዚያ ሜሴጅ ውስጥ ይገባላችኋል። ከዛ ከሜሴጅ ወስዳችሁ ኮፒ አርግታችሁ ወስዳችሁ አስገብታችሁ በቀጥታ ሊከፍትላችሁ ይችላል ማለት ነው። ካልሆነ ግን ተደውሎ ነው የሚነገራችሁ። ሲደወል ግን ስልክ ቁጥሩን በስርዓት መመዝገብ አትርሱ። ምክንያቱም አንዳንድ ጊዜ የተሳሳተ በደንብ አለመስማትና ወይም ደግሞ ያው በእንግሊዘኛ ስለሆነ ቁጥር ሜቢ ቁጥሩን በደንብ ካልተረዳችሁ ከተሳሳታችሁ አይከፍትላችሁ ማለት ነው። ከዛ በተረፈ ግን ኮዱን ካስገባችሁ በቀላሉ ይከፍትላችኋል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ ይሁናችሁ ላይክ ሼር እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ልክ እንደምታዩት እንግዲህ ሜሴጅ ገብቶልኛል ወይም ኮዱ ልኮልኛል። ኮዱን በቀጥታ የተሰጠኝ የኮድ ማስገቢያ ቦክስ ውስጥ አስገባዋለሁ። ልክ ሳስገባው ልክ እንደምታዩት እንግዲህ ስምን አስገባ ይለኛል። ስም ማለት የመጀመሪያ ስለሆነ ነው። ከዚህ በፊት የተከፈተ ከሆነ የተከፈተበትን ስም ነው የሚያመጣው። ስለዚህ ስሙን ካስገባው ላይ ቀስት ምልክቷን አንዴ ክሊክ አደርጋታለሁ። ልክ እንደምታዩት እንግዲህ በቀላሉ ቴሌግራም ዌልካም ቱ ቴሌግራም ብሎ ከፍቶልኛል ማለት ነው። ልክ ቴሌግራም እንደከፈታችሁ ማስተካከል ያለባችሁ ሴቲንግ አንድ ሴቲንግ ብቻ ልጠቁማችሁና ልጨርስ። በቀጥታ ሶስት ሰረዟ ላይ ገብታችሁ ሴቲንግ የምትለው ላይ ትገባላችሁ። ሴቲንግ ላይ ከገባችሁ በኋላ ዳታ ኤንድ ስቶሬጅ የምትለው ላይ ገብታችሁ እነዚህ ሶስቱንም ኦፍ ታደርጋላችሁ። ምክንያቱም ያለናንተ ትዕዛዝ ቪዲዮዎችን ፎቶዎችን እንዳያወርድ ማለት ነው። እስከመጨረሻ ስለተከታተላችሁኝ አመሰግናለሁ። በሌላ አስተማሪ ቪዲዮ ዳግም እንገናኛለን። በያላችሁበት መልካም ጊዜ ይሆነላችሁ። ቻው ቻው።